ሰላም ፋሚሊ እንዴት ናችሁ? ዛሬ ደግሞ ቃሪያ ላይ ስለሚታየው አፊድስ ወይም ጥቁር ወይም ደግሞ አረንጓዴ ጥቃቅን የሆኑ ነፍሳቶች ጎጂ ነፍሳቶች እንመለከታለን። ያም እንግዲህ በተደጋጋሚ ቅጠሉ ላይ ይከሰታል። ቅጠሉን እንዲጨማደድ እና በቫይረስ እንዲጠቃ ስለሚያደርገው ቶሎ መፍትሄ ልንሰጠው ይገባል ማለት ነው። ለቤቱ አዲስ ከሆናችሁ ይህም ቤት ፎሎ በማድረግ ጀምሩ። ለብዙ ሰው እንዲደርስ ሼር አርጉልኝ። እንግዲህ መፍትሄው ምንድነው ብለን ስናስብ በተለይ የቅጠሉን እጅግ በጣም ሊጎዳው ስለሚችል ኒም ኦይል ማዘጋጀት ይኖርብናል። 5 ml ኒም ኦይል ብናዘጋጅ እሱም በ1 ሊትር በመጠጥ መርጨት ያስፈልጋል። ሌላኛው መፍትሄ ደግሞ እጅ መታጠቢያ ሳሙና፣ ፈሳሽ ሳሙና እሱንም 1 የሾርባ ማንኪያ በማዘጋጀት በ1 ሊትር ውሃ በመበጥበጥ መርጨት ያስፈልጋል። ምክንያቱም እነኛ ከጀርባ ያሉትን ትላትሎች ሙልጭ አድርገው ሊያጥበልን ስለሚችል ማለት ነው። አንዳንዴ ቅጠሉ ላይ ልክ እንደ ማር የሚያጣብቅ ነገር ስላለ እነኛ ነፍሳቶች እሱን ፍለጋ ስለሆነ የሚወጡበት ያንን ለማጠብ ሳሙናው እጅግ ከፍተኛ ጥቅም አለው ማለት ነው። ሌላኛው ብዙ ጊዜ እነሱን ሊመገቡ የሚችሉ ነፍሳቶች ወይም ደግሞ እነኚህ ሌዲ በርድስ የምንላቸው እንዲበዙ ብናደርግ የተለያየ አበባ እዛ አካባቢ በመትከል እነሱ እንዲበዙ ብናደርግ እነኛን ነፍሳቶች እነኛ ሌዲ በርዶች ስለሚበሉት መፍትሄ ይሆናል ማለት ነው። ስለዚህ ይሄን እንድትጠቀሙ ምክሬ ነው። በተቻለ መጠን እንግዲህ